በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በእግዚአብሔር ፍጹም ሰላም እላችኋለሁ። በያላችሁበት ሁሉ የእግዚአብሔር ሰላምና ፍቅር ከሁላችሁ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዐቢይ ጾም 6ኛ ሳምንት ገብርኄር ብለን በለምናከብረው ዕለት በሰላምና በፍቅር አደረሳችሁ። ውድ የሰናፔ ቲዩብ ቤተሰቦች የእግዚአብሔር ሰላም ከሁላችሁ ጋር ይሁን እያል እንደተለመደው ለወዳጅ ዘመዶ ሼር በማድረግ ሰብስክራይብ እንዲያደርጉን በማስደረግ ቻናሉን ያሳድጉ እንላለን። እነሆ እንደተለመደው ከብዙ በጥቂቱ አጭር ዕለቱን የዋጀ መርሃ ግብርን ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ ከኛ ጋር ትሆኑ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ። ልዑል እግዚአብሔር አምላካችን በነቢዩ አንደበት አድሮ እከስት በምሳሌ አፎየ ወእነግር አምሳለ ዘእምትካት አንደበቴን ወይም ነገሬን በምሳሌ ይገልጣለሁ። ከቀድሞ ጀምሮ የነበረ ታሪክና ምሳሌንም እናገራለሁ አለ። ይህ ማለት ወንጌልን በምሳሌ አስተምራችኋለሁ። በመልከ ጼዴቅ ዘመን አስቀድሞ የተሰራች እና ታይታ የጠፋችውን ወንጌል እናገራለሁ። ይህን ታላቅ ምስጢርም ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 3 ቁጥር 8 ላይ ሲያብራራው በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን በአብርሃም አስቀድሞ ሰበከ ብሏል። በዚሁም መሰረት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወንጌለ መንግሥተ ሰማያትን ለልዩ ልዩ ወገኖች በምሳሌ ልዩ ምሳሌም እየመሰለ አስተምሯቸዋል። ከላይ በተገለጠው ኃይለ ቃል መነሻነት 2 ምሳሌዎችንና 1 ቃለ ትንቢት ቀርበዋል። ከምሳሌዎቹም የመጀመሪያው በ10 ደናግል አንጻር የቀረበው ምሳሌ ሲሆን ሌላኛው ደግሞ ወጥተው ወርደው ነግደው አትርፈው ያተርፉ ዘንድ ገንዘብ ስለሰጠ አንድ ነጋዴ የተናገረው ነው። የትንቢቱ ምስጢራዊ ይዘት የሚያስረዳው ስለ ዕልቀተ ዓለም አይቀሪነት ነው። ከጌታቸው የተሰጣቸውን መክሊት ስለተቀበሉ አገልጋዮች ሕይወትም እነሆ በዚህ ሳምንት የምናየው የምንመለከተውም ነው። ፈጣሪ አምላካችን ለሁላችንም አእምሮን ማስተዋልና ልቦናን ያድለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ምሳሌያዊ ትምህርት በቅዱስ መጽሐፋችን በሰፊው ተጽፎ እናገኛለን። ከነዚህም ትምህርታዊ ምሳሌዎች መሰረታዊ ሐሳብና ዓላማ የእግዚአብሔርን መንግሥት የምናገኝበትን የታማኝነት ሥራ እንዴት መስራት እንደሚገባን መስራትም እንደምንችል የሚያስተምረን ትምህርት ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት ምስጢር ያስተማራቸው ብዙ ምሳሌዎች አሉ። ብዙ ምሳሌዎች ያሉ ሲሆን ከእነዚህም ብዙ ምሳሌያዊ ትምህርቶች መካከል እንዲያተርፉበት መክሊት ስለተሰጣቸውና ስለተመሰገኑ መልካም አገልጋዮች እንዲሁም መክሊቱን በመቅበር ምክንያት በጌታቸው ስለተወቀሱና ፍርድ ስለተቀበሉ ሰነፍ ሰዎች ታሪክ ይተርክልናል። የታሪኩም ምስጢር ምን እንደሆነ እነሆ ከብዙ በጥቂቱ እንይ። ጌታችን አምላካችን ኢየሱስ ክርስቶስ ይህንን ምሳሌ የተናገረው ወይም ያስተማረው በሚከተለው መልኩ ነበረ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘቡን ሰጣቸው። ለእያንዳንዱም እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያውኑ ሄደ። 5 መክሊት የተቀበለውም ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 መክሊት አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረው። ከብዙ ዘመንም በኋላ እነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊትን አተርፌበታለሁ አለ። ጌታውም መልካም አንተ በጎ ታማኝ አገልጋይ፣ በጥቂት ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው።
2 መክሊት የተቀበለውም ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ 2 መክሊት አተረፍኩበት አለ። ጌታም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊት የተቀበለውም ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራው፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራውበት አጭድ ካልበተንኩበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበረ። እኔም መጥቼ ያለኝን ከትርፍ ጋር እወስድ ነበረ። ስለዚህ መክሊቱን ውሰዱ፣ 10 መክሊት ላለው ስጡ፣ ላለው ሁሉ ይሰጠዋል ይበዛለትማል። ከሌለው ግን ያው ያለውም እንኳን ይወሰድበታል። የማይጠቅመውንም ባሪያ ወደ ውጪ ወዳለው ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፋጨት ይሆናል የሚል ነው። መክሊት ጥንት የክብደት መለኪያ ነበረ። 1 መክሊት 30 ግራም ያህል ነው። በዚህም ምሳሌ ላይ እንደተገለጸው መክሊት የሚለው ቃል ገንዘብን ያመለክታል። ጌታችን አምላካችን ኢየሱስ ክርስቶስ በዚህ ምሳሌ ውስጥ እርሱን የምናገለግል ሁላችን እንደየአቅማችን ማድረግ የሚገባንን መንፈሳዊ የአገልግሎት ሥራና በአገልግሎታችንም ውጤታማ በመሆናችን ከእርሱ የምናገኘውን ዘላለማዊ ክብርና ዋጋ እንዲሁም መስራት የሚገባንን ባለመስራታችን ምክንያት የሚገጥመንን መለኮታዊ ቅጣት አመልክቶናል። በዚህ ምሳሌ ውስጥ ባለ 5 የተባለው በቂና ፍጹም ትምህርትን ተምሮ ሌላውን መክሮ አስተምሮ ራሱን አስመስሎ የተካ ያወጣውን ነው። በተመሳሳይ ባለ 2 የተባለውም እንደ መጀመሪያው ሁሉ ተምሮ ሌላውን መክሮ አስተምሮ ራሱን አስመስሎ ያወጣ ሲሆን ባለ 1 የተባለው ደግሞ ተምሮ ሳያስተምር የቀረ በስንፍና በችለተኝነትም በማን አለብኝነት በማን አለበኝነትም ሕይወት ተገድቦን የቀረን ሰው ይመስላል። በመሆኑም ባለ 5 ባለ 2 ባለቤቶች የሆኑት ወጥተው ወርደው ደክመው መከራ መስቀልን ሳይሳቀቁና ሳይፈሩ ወደው ፈቅደው የጀመሩትን አገልግሎት በማክበር ሕይወታቸውን ለታመነው አምላካቸው አደራ በመስጠት የተማሩትንና ፍጹም ትምህርት የሌላቸውን አስተምረው ሰርተው ያገኙትን ለሌላውም አካፍለው ወገናቸውን እንደ ራሳቸው አድርገው ሲመለከቱ ባለ 1 መክሊት የተባለው ግን አላውያን እሳት ስለት አሳይተው ሃይማኖቴን ሲያስክዱኝ መናፍቃን ተከራክረው ምላሽ ቢያሳጡኝ ብሎ ፈርቶ ሃይማኖቱን በልቡ ከመደበቅና ከመሰወር በቀር የተማረውን ትምህርት ሰርቶ ያላገኘ ሀብት ንብረት የሌለው ሊያካፍልና የተሰጠውንም አደራ ሊወጣ ያልወደደውን ሰው ነው። በምሳሌ ውስጥ እንደተገለጠው 2 ወገኖች በተሰጣቸው መክሊት ባለ 2 ወገኖች በተሰጣቸው መክሊት ባለ 2 4 ባለ 5ቱም 10 ማትረፋቸው ለጌታቸው በገለጡት ጊዜ የመክሊት ባለቤት እጅግ አድርጎ እንዳመሰገናቸው ከላይ ተመልክተናል። ይህ የመክሊቱ ባለቤት የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን የተሰጣቸውም ኃላፊነትን በአግባቡና በአጽንኦት ለተወጡት 2ቱ እርሱ ፍጹም ዋጋ የሚሰጣቸው መሆኑን ያመለክተናል። ይህም ሁኔታ አንተ በጎ ታማኝ አገልጋይ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ የሚል ታላቅ የምስጋና ቃል ተገልጧል። ይህ ቃል በሃይማኖትና በበጎ ምግባር ለእግዚአብሔር የታመኑ ሁሉ ዘላለማዊና ፍጹም ደስታ ወደሚገኝበት መንግሥተ ሰማያት ለመግባት ለሚያደርጉት የእምነት ጉዞ እጅግ ተስፋ የሆነ ቃል ነው። በዚህም
ትምህርት ላይ እንደተገለጸው እግዚአብሔር አምላካችን ለሁላችንም እርሱ የምናመሰግንበትና የምናገለግልበት ለእርሱም በመታመን ዘላለማዊ ክብርን የምናገኝበትን እውቀትን፣ ማስተዋልን፣ እምነትን፣ ተስፋን፣ ስነ ምግባርንና ሀብትን ልዩ ልዩ ስጦታዎችንም እንድንጠቀምባቸው ዘንድ ለእኛ ለሰው ልጆች እንደየአቅማችን መጠን ተሰጥቶናል። እነዚህ ሁሉ ነገሮች የስጋችንን ምኞት ለማስፈጸም የተሰጡ ሳይሆኑ ነፍሳችን የምትከብርበትንና መልካም ሥራ የምንሰራባቸው መሳሪያዎች ናቸው። በመሆኑም እርሱ በሰጠን የአገልግሎት በር ጸጋ በታማኝነት በማገልገል በሕይወታችን ዘመን ሁሉ መንፈሳዊነትን ሀብት በሕይወታችን ዘመን ሁሉ መንፈሳዊውን ሀብት የምናተርፍ እንድንሆን ዘንድ የተላለፈልን አምላካዊ ምክርና ቃል ነው። ምክንያቱም እኛ የተጠራነው ፍሬ ልናፈራና ሌላውንም ልናተርፍ መልካም ሥራ ልንሰራ እንጂ የሥጋችንን ፍቃድ በመከተል የኃጢአት ባሮች ልንሆን አይደለንም። መጽሐፍ ቅዱስ እንዲህ ይላል፣ ሁሉ እንደተጠራ እንዲሁ ይኑር እንዲል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 20 ላይ ከላይ እንደተመለከትነው በልዑል አምላካችን በእግዚአብሔር አንደበት አንተ በጎ ታማኝ አገልጋይ በጥቂቱ ታምናሃልና በብዙ እሾምሃለሁ መባልን የመሰለ አስደሳችና አስደናቂ ነገር የለም። ይህ ደግሞ የሚገኘው ሃይማኖትን በሥራ በመግለጥ እንጂ ሃይማኖትን በልቦና በመያዝ ብቻ ሙያ በልብ ነው በማለት ብቻ የሚገኝ አይደለም። ከእነዚህ እንደ አቅማቸው መጠን መክሊት ተሰጥቷቸው በትጋታቸውና በቅንነታቸው ሌላ መክሊት ካተረፉት በጎ ታማኝ አገልጋዮች የምንማረው እውነታ ይህ ነው። በብዙ ለመሾም፣ ለማደግ፣ ለመጽደቅ በጥቂቱ መታመን፣ መፈለግ፣ መጋደልም ግድ ይላል። አንድ መክሊት የተሰጠው ሰው ስንመለከተው ጌታው ጨካኝና ፈራጅ አድርጎ ከመቁጠር ውጪ በተሰጠው መክሊት ወጥቶ ወርዶ ማትረፍን አልወደደም። መክሊቱንም ባስረከበ ጊዜ በጌታው ላይ የተናገረው ቃል የእርሱን አለመታዘዝና አመፀኝነትን የሚገልጽ ነበረ። በመሆኑም ይህ ሰው በጥቂቱ መታመን ያቃተውና በአስተሳሰቡም ደካማነት እጅግ የጎሰቆለ ሰውን ይመስላል። በዚህም ምሳሌ መሰረት ይህ ባለ አንድ መክሊት የተባለው ሰው ዓለማውያን ነገስታት እሳትን ስለትን አሳይተው ቢያስክዱኝ፣ መናፍቃን ተከራክረው መልስ ቢያሳጡኝ፣ ሃይማኖቱን በልቡ ሸሽጎና ቀብሮ በተቀደሰ ተግባር ሳይገልጠው ከመያዝም ባሻገር በጌታ ፊት በድፍረት ቆሞ አንተ ሕግ ሳትሰራ የምትፈርድ ጽኑ ጨካኝ መሆንህን አውቃለሁና ፈርቼ ሃይማኖቴን በልቦናዬ ይዤዋለሁ በአእምሮዬም ጠብቄዋለሁ የሚል ሃይማኖቱን ግን በሥራ የማይገልጥ ሰነፍ ሰውን ያመለክታል። ለዚህ አይነት ሰው ጌታችን ኢየሱስ ክርስቶስ የመለሰው መልስ ደግሞ በምሳሌው መሰረት የሚከተለው ነው። እኔ ሕግን ሳልሰራ በአእምሮም ጠባይ አውቃችኋለሁ፣ መምህር ሳልሰጥም በስነ ፍጥረት ተመራምራችሁ ታውቃላችሁ፣ በሰራችሁትም ብዬ የምፈርድ ጽኑ ጨካኝ መሆኔን ታውቃለህን? እንግዲህስ ካወክ ሹመትክን ልትመልስልኝ ይገባ ነበረ። ወጥቶ ወርዶ ለሚያስተምር በሰጠሁት ነበረ። አሁንም የእርሱን መምህርነት ሹመት ነስታችሁ ወስዳችሁ ለዚያ ባለ አራቱና ባለ 10ሩ ደርቡለት፣ እርሱን ግን አውጡት የሚል ነበረ። ምክንያቱም ከበጎ ምግባር የተለየ እምነት የሞተች ናት እንዲል ዛሬም እያንዳንዳችን በየአቅማችን የተሰጠን መክሊት አለና፣ ነገር ግን መክሊቱን እንደቀበርነው እንደዚያ ሰው የተሰጠንን ቀብረን ለወቀሳና ለፍርድ እንዳንሰጥ በአገልግሎታችን ልንተጋ ይገባል። ሐዋርያው ቅዱስ ጳውሎስ ይህንን ሲገልጽ አገልግሎት ቢሆንም በአገልግሎታችን እንትጋ፣ የሚያስተምርም
በማስተማሩ ይትጋ፣ የሚሰጥም በልግስና ይስጥ ይላል ሮሜ 12:7። በመሆኑም አሁን ባለንበት የስግብግብነት ወቅት ዛሬ አንተ ታማኝ በጎ አገልጋይ ተብሎ በእግዚአብሔር ሊመሰገን የሚችል ሰው ማን ነው? በእውነት እንዲህ ተብሎ የሚመሰገን በጎ ታማኝ ካህን፣ በጎ ታማኝ መምህር፣ በጎ ታማኝ ምእመን፣ በጎ ታማኝ ሰባኪ፣ በጎ ታማኝ ዘማሪ ማግኘት ይቻል ይሆንን? ትልቅ መሰረታዊ ሊሆን የሚገባ ጥያቄ ቢኖር ይህ ነው። ምክንያቱም ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት ስለሆነ ስለ ታማኝነታችን የሁላችንም ሕይወት የሚዳስስ ሁላችንንም የሚመለከት ነውና። ነገር ግን መቼም አምላካችን ቸር ነውና በየዘመናቱ አንዳንድ ታማኝ አባቶች እንደማያሳጣን ተስፋ አለን። ምክንያቱም ዛሬም ቢሆን እንደ አባቶቻችን እንደ ቅዱሳን ሐዋርያት በእምነት፣ በትዕግስት፣ በፍቅር፣ በተጋድሎ፣ በየዋህነት፣ በትምህርት፣ በጸሊያ ንዋይ፣ በትህትናና በትጋት በማገልገል የተሰጣቸውን መክሊት የሚያበዙ አገልጋዮችም አሉና የእነዚህ ክብራቸው በምድርም በሰማይ እጅግም የበዛ ራሳቸውንም አስመስለው በትምህርት የወለዷቸው ልጆቻቸውም ለቤተ ክርስቲያን የተወደዱ የተከበሩ ልጆች ናቸውና። ለምሳሌ ነቢየ እግዚአብሔር ሙሴ ኢያሱን፣ ቅዱስ ጴጥሮስ ቀለሚንጦስን፣ ቅዱስ ጳውሎስ ጢሞቴዎስን ለቤተ ክርስቲያን አበርክተዋል። ሌሎችም አበው ቅዱሳን በወንጌል ቃል መንፈሳውያንና ትጓን የሆኑ ምእመናንን በሚገባ አፍርተዋል። ያላመኑትን አሳምነዋል። ወደ ቅድስት ቤተ ክርስቲያን በመመለስ ለዘላለማዊ ክብር የበቁ እንዲሆኑ አስችለዋል። በተሰጣቸውም ጸጋ አትረፍርፈዋልም። ቅድስት ቤተ ክርስቲያንም በሀብተ መንፈስ ቅዱስ እንዲጎበኙም አድርገዋል። የእነሱም በረከታቸውና ረዴታቸው ቃል ኪዳናቸው ለሌሎችም ተርፏል። በመሆኑም ክርስቶስ በደሙ የከፈለውን ወደር የሌለውን ዋጋ ዓለም አምኖና አውቆ ተቀብሎ በክርስትና ሃይማኖት እንዲድንና እንዲጠቀምበት በማድረግ እንዲሁም በታማኝነት በበጎነት አገልግሎታቸውን ጥንትም ዛሬም ላለችውና ወደፊትም ለምትኖረው ቅድስት ቤተ ክርስቲያናችን ድምቀትም ውበትም የሆኑ ቅዱሳን አበው ሊገኙ የቻሉትም ከእግዚአብሔር ይልቅ ሰውን ደስ ለማሰኘት በመድከማቸው ሳይሆን የተጠሩበትን ዓላማ የጠራቸውን እርሱን በሚገባ አውቀውና ከልብ ተረድተው ለዘላለማዊ ሕይወት ተግተው በመስራታቸው ነው። ገላትያ 1:10። አሁንስ ለእግዚአብሔር ያይደለ ለሰው ብለን እናምናለን። ለሰው የማደላ ከሆንኩስ የክርስቶስ ባሪያ አገልጋይ አደለሁም እንዲል ገላትያ 1:10 ያስተማረንም ይህንን እውነታ ነው። ከዚህ ቃል በመነሳት በተለይም ደግሞ በክህነት አገልግሎት ውስጥ ያለ ሰው ከምንም በላይ በከፍተኛ መንፈሳዊ ኃላፊነት ላይ ያለ እንደመሆኑ መጠን ሃይማኖትንም በስነ ምግባር ለሌላውም አርያ በመሆን እንደርሱ ሃይማኖትን ከምግባር ጋር በማስተባበር የያዘ ምዕመንን ማፍራትና ማብዛት ይገባዋል። ይህ ሲሆን ብቻ ነው አንተ ታማኝ አገልጋይ በጥቂቱ ታምነሃልና ወደ ጌታ ደስታ ግባ ልንባል የምንችለው። አሁን ባለንበት ወቅት በበጎ ታማኝ አገልጋይ መሆን እንዳንችል ብዙ ነገሮች አሉ። የችግሮቹም መሰረታዊ ምንጭ በተጠሩበት ጸንቶ መቆም ፈጽሞ አለመቻልና ለስጋዊ ጥቅም ብቻ በማድላት ኃላፊነትን መዘንጋት ናቸው። በስጋዊ አምሮትና ፍላጎት ምርጫ ውስጥ ደግሞ መንፈሳዊ ጸጋና በረከት ለማግኘት የሚያስችለንን የታማኝነት ሥራ መስራት አይቻልምና በታማኝነት ከምናድነው ሰው ይልቅ መክሊታችንን በመቅበር ባለመታመን መሰናክል የምንሆንበት ሰው ሊበዛ እንደሚችል አያጠራጥርም። በመሆኑም ከእርሱ ዘንድ እንደ አቅማችን የተሰጠንን መንፈሳዊ ዕውቀትና ሀብት አገልግሎትም ሌላውንም በማስደሰት መክሊታችንን ልናበዛ የምንችለውና አገልግሎታችንንም ወይም ክርስትናችን ውጤታማ የሚሆነው ምርጫችንን አውቀን እንደ ቃሉ ሆነን ጸንተን ስንገኝ ብቻ ነው። ይህ ባለመሆኑ ዛሬ ብዙዎች በሕይወታቸው ሌላ ማትረፍ አቅቶን በእግዚአብሔርና በሰው ዘንድም የሚያስወቅስ የስንፍና መንገድ ላይ ቆመን የምንገኘው። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንዲል ንቁ እንዳለን ማቴዎስ 24 ላይ ቃሉን የሰማንና የምናውቅ ሁላችን በሞቱ ላዳነን በልጅነት ጸጋ ላከበረን
በትንሣኤውም ላረጋጋን በመስቀሉም ጥልን ገድሎ ከራሱ ጋር ላስታረቀን በዊዘ ደሙም ሕይወትን፣ ሰላምን፣ ፍቅርን፣ በረከትንና ዘላለማዊ ደስታን ለሰጠን አምላካችን በመታዘዝ አቅማችን በሚፈቅደው አገልግሎት ጸንቶ መገኘት ተገቢ ነው። በአገልግሎት የመጽናት ምልክቱ ደግሞ አትራፊነት ነው። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሊቃውንት በቤተ ክርስቲያን ታሪክ በአትራፊነት ይታወቃሉ። ለማትረፍ ግን ራሳቸውን ለእውነት፣ ለአገልግሎት፣ ለመከራ አሳልፈው መስጠት ነው። በትንሹ መታመን ሲባል የኛ አገልግሎት ከፈጣሪ ቸርነት ጋር ስለማይመጣጠን ነው። በብዙ እሾምሃለሁ ማለቱ በመንግሥተ ሰማያት ለዘላለም አከብርሃለሁ በክብርም ትኖራለህ ማለቱ ነው። ከቅዱሳን ነቢያትም ሐዋርያትም ሰባ አርድእትም ከሊቃውንትም የሰማነውና ያየነው እውነት ምንጊዜም ትጉ ሰራተኛ የሚሰራው መልካም ስራ ሁሉ ለቤተ ክርስቲያንም ለሀገርም የሚሰጠው ጥቅም እጅግ ከፍተኛ መሆኑን ነው። በመሆኑም በዚህ ዘመን ልዑል እግዚአብሔር አምላካችን ቤተ ክርስቲያንን፣ ምእመንን፣ ሀገርንና ሕዝብን ለመምራት የጠራንና እየመረጠን በአገልግሎትም በአደባባይ ላይ ያቆመን ሰዎች እጅግ እድለኞች ነን። ምክንያቱም የሕዝብ ችግርና አቤቱታን ሰምቶ ተቀብሎ መፍትሄ መስጠት ትርፋማነት ነውና፣ ትርፋማነት ደግሞ ወደ ትልቅ ሹመት መሰላል መውጣት ነው። ይህ ሳይሆን ቀርቶ አገልግሎታችን ተደናቅፎ የሕዝባችን ችግር ሳይፈታ ቀርቶ የአገልግሎታችን ተቆጣጣሪ አምላካችን ሲጎበኘን አንተ ሰነፍ አገልጋይ ተብለን ወደ ውድቀትና ዘቅት እንዳንላክ መጠንቀቅ ይገባናል። የመሾም የመሻር የማሳደግና የማውረድ ስልጣን የእግዚአብሔር ነውና ከናንተ መካከል አንዱን እንኳን እንዳናስቸግር ቀንም ሌትም እንሰራ ነበር እንዲል ታላቁ ሐዋርያ ቅዱስ ጳውሎስ ለአንደኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 9 ላይ እንዳስቀመጠልን በጎና ታማኝ አገልጋይ ሆነን እንድንገኝ ጠንክረን ልንሰራ ይገባል። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በቃልህ እንድንኖር ወደ እውነትም መንገድ ትመራን ዘንድ ያንተ ቅዱስ ፈቃድ ይሁንልን። አሜን።